ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቢትዊን ሚ ኤንድ ዘ ወርልድ ክፍል 3 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። ሴቲቱ የበታች ሰራተኛዋን ለራት ግብዣ የጠራቻት ቢሆንም እውነተኛ ዓላማዋ ግን ፍቅረኛዋ እሷን ወይንስ የእሷን ፌክ አካውንት ማንነት መስላ ስትቀርብ የነበረችውን ሰራተኛዋን እንደሚመርጥ ለማየት ብቻ ነበር። አና የበታች ሰራተኛዋ ለብቻዋ ተነጥላ እንድትቀመጥ ሆን ብላ ያደረገችው ቅናት ምን ያህል አሳማሚ ሊሆን እንደሚችል ይህንን ተሞክሮ ለማሳየት ነበር። ከዚያም ወደ መጸዳጃ ቤት የሄደች በመምሰል ዝግጁ እንድትሆን ምልክት ሰጠቻት። አና ለፍቅረኛዋ መልእክት ለመላክ ወዲያውኑ ወደ አካውንቱ ገባች። አሌክስ ማመን አልቻለም። ተስፋ ሊቆርጥ በተቃረበ ቁጥር ይህች ሚስጥራዊ ልጃገረድ በድንገት ትከሰታለች። ልክ ሊቀርባት ሲል ደግሞ በድንገት ትጠፋለች። አሁንም እንዳያት ሊያናገራት ወደ እሷ እየተራመደ ሳለ አና ምቹ ሁኔታውን በመጠቀም በዳንስ ሰበብ ሆን ብላ እሱን ለማስቆም ወደ እሱ ተጠጋች። እውነተኛ ዓላማዋ ግን ጄኒን ማዋረድ ሲሆን አሌክስ ግን ምንም እንዳላስተዋለ ለመምሰል ይሞክር ነበር። በመቀጠልም አና ጄኒን ሆን ብላ ወደ እሱ እንድትቀርብ ምልክት ለመስጠት እጇን አነሳች። በዚህ ቅጽበት ጄኒ ሀዘኗን በመቆጣጠር በአሌክስ ፊት የክፍሏን የቁልፍ ካርድ ሆን ብላ ጥላ ከአካባቢው ሄደች። ነገር ግን አንዴ ወደ ክፍሏ ከተመለሰች በኋላ በራስ የመተማመን ከፍተኛ ስሜት ተሰማት እና አሌክስ ወደ እሷ ለመምጣት እንደሚመርጥ እርግጠኛ በመሆን ሽታዋን በራሷ ላይ መርጨት ቀጠለች። በዚያው ቅጽበት አና ጊዜው ትክክል እንደሆነ ተሰማት። አናም ለማረፍ ወደ ክፍሏ መመለስ እንዳለባት በመናገር ሆን ብላ ሆዷን እንዳመማት አስመሰለች። ሆኖም ግን መጀመሪያ ወደ ጄኒ ክፍል በመሄድ አሌክስ መጀመሪያ ወደዚህ ክፍል ከገባ ግንኙነታቸው እንደተጠናቀቀ እንደሚቆጠር ነገረቻት። ከዚያች ቅጽበት ጀምሮ ጄኒ ለምታደርገው ምርጫ ምንም አይነት ማብራሪያ መስጠት እንደማያስፈልጋት አና ነገረቻት። ጄኒም በእውነት እኔን የሚመርጠኝ ይመስልሻል ስትል ጠየቀቻት። አናም መልሳ በራስሽ እንደምትተማመኝ ግልጽ ነው፣ ያለበለዚያማ የተደበቀ ስሜትሽ በዚህ መልኩ በቀጥታ እንዳይታወቅብሽ ስትይ በሽቶ ለማሳየት ይህን ያህል ብዙ ሽቶ አትረጭም ነበር አለቻት። በዚህ ጊዜ ጄኒ ከመጠን በላይ ተሸማቀቀች። እሷንም ትኩር ብሎ ለማየት አፈረች። አናም እንደ ሴት ልጅ እንደምትረዳት በመግለጽ ምንም ያህል ንጹህ መስሎ ለመታየት ቢሞከርም የራስን ሌላኛውን ገጽታ ማለትም የውስጥን የፍቅር ስሜት ሙሉ በሙሉ ደብቆ መኖር የማይቻል መሆኑን በሚገባ እንደምትረዳት ትገልጽላታለች። በዚያው ቅጽበት ድንገት የበር መንኳኳት ሰሙ። የሁለቱም የመጀመሪያ ስሜት የነበረው አሌክስ ወደ ክፍሉ የመጣ መስሏቸው ነበር። በዚህ ጊዜ አና ዕጣ ፈንታ ያዘጋጀላትን ማንኛውንም ነገር ከመቀበል ውጭ ሌላ ምርጫ አልነበራትም። ነገር ግን ጄኒ በሩን ስትከፍት ምግብ የሚያቀርብ የክፍል አገልግሎት ሰራተኛ ሆኖ ተገኘ። እሱም እንደ ማስጠንቀቂያ ሲሆን የደነገጡት በከንቱ ነበር። በዚህም አጋጣሚ በመጠቀም አና ከክፍሉ ወጣች። ይህ በእንዲህ እንዳለ አሌክስ አሁንም በሀሳብ ተውጦ ነበር። በምግብም ሰዓቱ ላይ እያለ እያሰበ ነበር። ጄኒ ጥላለት የሄደችውን የክፍል ቁልፍ ካርድ ትኩር ብሎ ተመለከተ። በዚህም ጭንቀቱ እየጨመረ መጣ። ከጥንዶቹ መታሰቢያ በዓላቸው ቀን ጄኒ ለምን ካርዱን ጥላለት እንደሄደችና ለምንስ በዛሬው ዕለት ለመታየት እንደመረጠች ሊረዳው አልቻለም። በዚህም የተነሳ ከአና ጋር በነበረበት ወቅት እሷን ለማግኘትና መልስ ለማግኘት በጣም ጓጉቶ ነበር። ነገር ግን በሀሳቡ አመንትቶ ቆመ እና ወደ ደረጃው አመራ። በሩም ላይ ያለውን የክፍል ቁጥር በድንገት አይኑን ሳበውና ሲመለከተው ደነገጠ። የሁለታቸውም ክፍል ፊት ለፊት መሆኑን ተረዳ። አሌክስ እንዲህ ያለ አጋጣሚ ይኖራል ብሎ ማመን አልቻለም። ሁለቱም ሴቶች በየክፍላቸው ሆነው በጭንቀት እየጠበቁት ሳለ በመጨረሻ ውሳኔውን ወሰነ። በሩንም ከፈተ እና ወደ ውስጥ ገባ። በመጨረሻ ማንኛውን የመረጠ ይመስላችኋል? በኮሜንት አሳውቁኝ። የዚህን ፊልም ቀጣይ ክፍል እንድሰራላችሁ የምትፈልጉ ከሆነ በኮሜንት ላይ ቀጣይ ብላችሁ ብታሳውቁኝ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ። ስራዬን ደግሞ ከወደዳችሁት ቀጣዩ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። In a whole wide world